ውለታ መቼም አልረሳም። በቀልም እንኳን ቢሆን በታማኝነት እመልሳለሁ። ስለዚህ ሄርሜላ አርፈሽ ብትቀመጪ ይሻልሻል። እኔ በቀላሉ የምላቀቅ ሰው አይደለሁም። ለነገሮች ተረጋግቼ መመለስ ያለብኝ መልስ በተግባር ነው ማሳየው። እንደ አንቺ ዝም ብዬ አልንጨረጨርም። ዝም ብዬ አላወራም። በተግባር አሳይሻለሁ ማድረግ ያለብኝን ነገር አርጌ። ወተት ሲረጋ ነው ቅቤ የሚወጣው የሚባል አባባል አለና ተረጋግታችሁ ያረጋችሁትን ነገር የወሰናችሁት ነገር መጨረሻው ያምራል ማለት ነው። ይጣፍጣል ልክ እንደማር ማለት ነው። ሩትዬ እሱን ለማለት ፈልጋ ነው። እንግዲህ ያናደዱኝን ያስከፉኝን ሰዎች ሳልበቀል ወይም ደግሞ መልሳቸው ሳልሰጣቸው እንደዚህ በቀላሉ ዝም የሚል ሰው አይደለሁም። ግን ቀን በትዕግስት እየጠበቅኩ ነው በማለት እንግዲህ የሚገርም ጥቅስ ፖስታለች። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ሩትዬ እንግዲህ በቲክቶክ ፖስቷ ላይ የሚገርም ጥቅስ ፖስታለች። በቀልም እንኳን ቢሆን በታማኝነት እመልሳለሁ ብላለች። እንግዲህ ይሄ ጥቅስ ደግሞ ለሌላ ሰው ሳይሆን ለሄርሜላና ለአብርሽ ነው። ግን አብርሽን መበቀል አትፈልግም። በፍቅር ነው ወደ ራሷ መመለስ የምትፈልገው። ሄርሜላ ነው መበቀል የምትፈልገው። ምክንያቱም ሄርሜላ ናት የጎዳቻት። ወደ ትዳሯ መታ ትዳሯን የበጠበጠችው እሷ ስለሆነች ማለት ነው። ስለዚህ አብርሃምን ደግሞ በፍቅር ገዝተው አይምሮ ወደ ራሱ እንዲመለስ ወደ ቀልቡ ወደ ልጁ እና ወደ ልጁ እናት እንዲመለስ ነው የምትፈልገው እንጂ እሱ መበቀል አትፈልግም። ሄርሜላን ደግሞ ዋጋዋ ማሳየት ምን አይነት ትልቅ ሰው እንደሆነች እና በተግባር የምታሳይ ሰው እንደሆነች ለማሳየት ነው ይህንን ጥቅስ የወሰደችውና በቅርቡ ደግሞ ተግብራ በተግባር ታሳየታለች የሚል ተስፋ አለኝ እኔ በበኩሌ። እናንተስ የላችሁም? ሀሳብ አስተያየት ኮመንት ላይ